እኔ እዚህ ምድር ላይ የልጅን የኖሃን ያህል የሚደፍረኝ ሰው የለም። ምንም ነው የማይመስለው። ሶፋ ላይ ቁጭ ብዬ ቴሌቪዥን እያየሁ ቤት በኩል እንደወጣ ሳላቅ እዚህ ላይ ቁጭ ብሏል። ኧረ አንተ ሰው ምን ይልሃል? ምንም አይመስለው። ማንም ላይ ትከሻ ላይ ወጥቶ ተቀምጦ አያውቅም። እኔ ላይ ለመቀመጥ ግን ምንም አይመስልም። መጥቶ እግሩን ነው እዚህ ጋር የሚያስቀምጥ። ኧረ አንተ እንግዳ እንኳን ሴት ምንም አይመስልም። ከፍቅሩ እኮ ነው የመጣው። የሰው ቤት ሄዶ እንደሱ አይቀመጥም። ከሶፋ ጠረጴዛ፣ ከጠረጴዛ ማንንም ከዚህ አይቆጥርም። የሰው ቤት ሲሄድ አይቼዋለሁ። ተረጋግቶ ነው የሚቀመጥ። ፍቅር ፍርሃትን ያስወጣል። እግዚአብሔርን ስትወድ ወደ ህልውናው ስተት ብለህ ለመግባት ዊዛውት ፊር እንድትገባ የሚያደርግ እግዚአብሔር። አሜን። አንደኛ ዮሐንስ 4:18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። የፍርሃት ቅጣት አለ። የሚፈራም ሰው ፍቅሩ ፍጹም አይደለም። ፍቅሩ ፍጹም አይደለም። በጣም ስትወድ በጣም ትቀርባለህ፣ ራስን ትጥላለህ። ገበናህንም ትከፍታለህ፣ መወደድህንም ታውቃለህ። ጌታ ኢየሱስ አገልግሎቱን ሲጀምር የመጀመሪያ በመጥምቁ ዮሐንስ ሲጠመቅ እግዚአብሔር አብ እንደዚህ ያለው የምወደው ልጅ በሱ ደስ የሚል። ኢየሱስ በመወደድ ነው የጀመረው። አገልግሎት ሲጀምር አይደለም የተወደደው፣ ተወዶ ነው የጀመረው። ዓለምን እንደወደድክ ያገዛ እንደሌለ ደግሞ በእግዚአብሔር አብ መወደዱን ዓለም ሁሉ እንዲያቀለት ይፈልጋል። ኢየሱስ በፍቅር ፍርሃት የለም። በሉ እስቲ ሮሜ 8:15 አባ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። አባቴ በዚህ ከሆነ የአባት መንፈስ የሌለው ሰው ነው በሌላ ዙሩ በአማላጅ በምናምን እግዚአብሔር ጋር መቅረብ ትሁት የሆኑ የሚመስላቸው ሰዎች አሉ። ኧረ እኔ በምን ጽድቄ ነው እግዚአብሔርን ማናገር? እንዴት አድርገን እንጸልይ ብሎ ሲጠይቁት ግን ጌታ ኢየሱስ አባታችን ነው። ቀጥታ our father አባ የሚለው ባይዘው ሰዎች የፈጠሩት ቋንቋ አይደለም። ህፃናት ገና ሲወለዱ